ነው እባክህ? ቆየህብን እኮ ሳሪስ ወንድማችን፣ ይሄ ሙቀት እንዴት አድርጎሃል? ስማ ይኸውልህ ሙቀቱ በጣም አሪፍ። ሰላም ውድ የግስላ ሚዲያ አድማጭ ተመልካቾቻችን እንደምን ቆያችሁ? እንደምን ሰነበታችሁ? ሰበር መረጃ አለን እንድትከታተሉ እንጋብዛለን። በቅድሚያ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። እንግዲህ እስከ ትናንትና ምሽት ድረስ አርቲስት የሚባሉት በተለይ ታዋቂ አርቲስቶች ተለቃቅመው እስር ቤት ገብተዋል። ወደ እስር ቤት የገቡበት ምክንያቱ ምንድነው የሚለውን እንነግራችኋለን። እንግዲህ እነዚህ አርቲስቶች የታዋቂ ስማቸውን ዝናቸውን ተጠቅመው በተለያየ መንገድ አንዴ ሁለቴ ሲያጭበረብሩ ተደርሶባቸዋል። ኦፍ ኮርስ ይህ እንግዲህ የመጀመሪያቸው እንዳልሆነ እናውቃለን። እነዚህ አርቲስቶች ሲያጭበረብሩ ከበስተጀርባቸው እንግዲህ የስካሚንግ ስራ የታወቁት በተለይ ቻይናውያን ከጀርባቸው አሉ። እነሱን ይዘው ነው በአደባባይ የስካሚንግ ስራ ሲሰሩ የነበሩት። እነዚህ አርቲስቶች እነ ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ እነ ዳንኤል አብርሃም ግዛው፣ እነ መንሱር የመሳሰሉት አርቲስቶችና ታዋቂ ግለሰቦች እንዲሁም ቲክቶከሮች ወደ እስር ቤት ተወርውረዋል። አካውንታቸውም ታግዷል። ይህ እንግዲህ የኢትዮጵያ ሕዝብ ችግር ምናልባት ስስ ልቡን በመረዳት እንደዚህ አይነት ችግሮችን ወይም ደግሞ ኦፍ ኮርስ አንድ ስካሚንግ ሊሰራ የሚችለው የማህበረሰቡን ወይም የግለሰቡን ስስ ልብ በመረዳት ነው። እነዚህም ግለሰቦች እንግዲህ ለዘመናት ጥሪት የቋጥረው በአንድም በሌላም መኪና መግዛት እንደገና ቤት መግዛት የሚፈልጉ ሰዎችን ኪስ በመዳሰስ ሌቦችን ከበስተጀርባቸው አድርገው እነዚህ ታዋቂ አርቲስቶች የስካሚንግ ስራ ሲሰሩ ቆይተዋል። ትናንትና ግን እንግዲህ ፍርድ ቤት አልቀረቡም፣ ግን ፖሊስ በቁጥጥር ስር አውሎ ወደ እስር ቤት ወርዷቸዋል። ይህን እነግራችኋለን። ውድ አድማጭ ተመልካቾቻችን አብራችሁን ቆዩ። ፊንቴክ ኢንቨስትመንት ኩባንያ የሚባለው እንግዲህ ከ1.4 ቢሊዮን ብር በላይ ዘርፎ የውሃ ሽታ ሆኗል ይለናል። እንግዲህ ባለፈው ማክሰኞ ጀምሮ ይህ ኩባንያ በተጭበረበሩ ግለሰቦች ሰላማዊ ሰልፍ ሲጥለቀለቅ ሰንብቷል። ማክሰኞ ዕለት በፍትህ ሚኒስቴር ደጃፍ የተሰሙት የፊንቴክ የኢንቨስትመንት ማጭበርበር ሰለባዎች ጩኸትና ሰልፍ በመጨረሻም ፍሬ አፍርቶ ታዋቂ አርቲስቶችና ቲክቶከሮች ወደ እስር ቤት አውርዷል። ሕግና መንግስት ባለበት ሀገር 950 ሺህ ብር ቅድመ ክፍያ ተቀብሎ የውሃ ሽታ የሆነውን ድርጅት አምባሳደሮችን ጠይቁልን ያሉት ተጎጂዎቹ የአቃቢ ሕግን ትኩረት በመሳባቸው ፖሊስ አስቸኳይ ትዕዛዝ ተቀብሏል። በዚህም መሰረት የፌዴራል ሜክሲኮ አካባቢ የሚገኘው የምርመራ ቢሮ ባስተላለፈው ጥሪ ትናንት ረቡዕ ከሰዓት በኋላ መጀመሪያ አብርሃም ግዛው እና መንሱር ጀማል፣ በመቀጠል ይገረም ደጀኔና ወንድም ካሊድ፣ ዳንኤል ተገኝና አንጋፋው አርቲስት ሰራዊት ፍቅሬ በቢሮው ተገኝተዋል። ፖሊስን በቁጥጥር ስር አውሏቸዋል። እንግዲህ እነዚህ ግለሰቦች ከበስተጀርባቸው ያለው ሁሉም የነሱ የማስታወቂያ ድርጅታቸውም በማጭበርበሩ ወንጀል ተሳትፏል። እንደገናም ደግሞ የግል አካውንታቸውም የድርጅቱ አካውንትም ታግዷል። ፖሊስም መደበኛ የስራ ሰዓት ሲጠናቀቅ ምርመራውን መጀመሩን እና ተጠርጣሪዎቹ እዚሁ ፖሊስ ጣቢያ እንዲቆዩ በማለት አሳውቋል። የታሳሪዎቹ ጠበቃና ደንበኞቻቸው እንዲሁም ቤተሰቦቻቸው ለጥየቃ ቢሄዱም ጥየቃ ከታሳሪዎች ጋር እንዳይገናኙ ፖሊስ ከልክሏል። ከምግብ ውጭ ሌላ ነገር ማድረግ ወይም መቀባበል አይቻልም በሚል እነዚህ ግለሰቦች ዝናቸውን ተጠቅሞ ሌላ ነገር ሊያደርጉ ይችላሉ በሚል ሰበብ ከጠበቆቻቸውና ከወዳጅ ዘመዶቻቸው ጋር እንዳይገናኙ ትናንትና ከልክሏል። የእነዚህ ታዋቂ ሰዎች መታሰር በህዝብ ዘንድ አነጋጋሪ የሆነው አብዛኞቹ እኔ የተሰጠኝን ጽሑፍ አንብቤ ማስታወቂያ ሰራው እንጂ ድርጅቱ አጭበርባሪ መሆኑን አላውቅም የሚል ሰበብ ሊያቀርቡ ስለሚችሉ ነው። ነገር ግን የኢትዮጵያ የማስታወቂያ አዋጅ ቁጥር 759/2004 እና የንግድ ውድድር ሸማቾች ጥበቃ አዋጅ ቁጥር 813/2006 የወጣው ማለት ነው። ይህንን ሰበብ ፈጽሞ ውድቅ
ያደርገዋል። ህጉ ማንኛውም ማስታወቂያ ሰሪ ድርጅት ህጋዊነትና አሰሪው የሚያቀርብለትን መረጃ ትክክለኛነት የማጣራትና የማረጋገጥ ጥብቅ ግዴታ ጥሎበታል ይላል። በ950 ሺህ ብር መኪና እናስረክባለን ወይም የፀሐይ ኢንሹራንስ ዋስትና አለው ብለው ሲያስተዋውቁ ውሉንና የድርጅቱን ፍቃድ ቀድመው መጠየቅ ነበረባቸው። የእቃን ትክክለኛ ዋጋ የደበቀ እንደ ታክስ እና ኢንሹራንስ እና አሳሳች መረጃ ያስተላለፈ ማስታወቂያ መሰራት በህግ ቁጥጥር ስሩም ወይም ደግሞ በህግ ጥበቃ የሚያስቀጣ ወንጀል ነው ይላል። ውድ አድማጭ ተመልካቾቻችን ይህ እንግዲህ የመጀመሪያው አይደለም። በተለይ በታዋቂ ድርጅቶች በታዋቂ ግለሰቦች እየተሰራ ያለው የስካም አሁን እጅግ በጣም ቁጥሩን በርከት እያደረገ ቅርጹን እየቀየረ ነው። በተለይም አሁን በኪ ሃውሲንግ ባለፈው ያየነው የደንበኞችና የኪ ሃውሲንግ ኩባንያ ውዝግብ ስናስተውል ነበር ወይም ስንሰማ ነበር። ይህም እንግዲህ የአባይ ሚዲያን ጨምሮ እጁ አለበት። በጣም በሚገርመው ሁኔታ ግን አባይ ሚዲያና ባለቤቱ አሁንም ከዚህ የፊንቴክ ኩባንያ ጀርባ አሉ መባሉ ነው። እንግዲህ የአባይ ሚዲያ ባለቤት እሱ ራሱ በጣም ስካመር እንደሆነ እየተጠረጠረ ነው። ገንዘቡንም የሚያገኘው ከእንደዚህ አይነት ግለሰቦች ጀርባ ሆኖ ነገሮችን በማቀጣጠልና በመዘወር ነው። እንግዲህ መንግስትም ይህን ግለሰብ በቁጥጥር ስር እንዲያውለው እንጠይቃለን። ምክንያቱም የኪ ሃውሲንግ ላይም የተፈጠረውን ውዝግብ እና የማህበረሰቡን እሮሮ አሁንም ሊያዳምጥ ሊሰማ ይገባል። ምክንያቱም ማህበረሰቡን እየሸወዱት ያሉት ለምሳሌ በኪ ሃውሲንግ ላይ 82 ሺህ ብር አንዴ ትከፍላላችሁ። ከዛ በኋላ ቀጣይ 2 ሺህ ብር በየወሩ ትቆጥባላችሁ። ዜን የቤት ባለቤት እናደርጋችኋለን የሚል አንድምታ የነበረው ማስታወቂያ ነበር። እሱም በአባይ ሚዲያ በእነ ይገረም ደጀኔ አምባሳደር የሆኑበትና ሲሰራ ያየነው ነው። እንግዲህ ይገረም ደጀኔም ከዚህ ስካሚንግ ጀርባ በብዙ ነገሮች እየተጠረጠረ ነው። ምክንያቱም ይሄ አንድ ብቻ አይደለም፣ በ2 በ3 በ4 ማስታወቂያዎች እያጭበረበረ ያለ ግለሰብ ነው። አታይንዶ ዘዴ ግን የኪ ሃውሲንግ ድርጅትን ለቅቄ ወጥቻለሁ ቢል የአባይ ሚዲያ ባለቤት ከደሙ ግን ንጹህ እንዳልሆነ ባለፈውም ተናግረናል፣ አሁንም እንናገራለን። ወደ ጉዳዩ እንመለስ። ከዚህም በባሰ መልኩ ለታሰሩ ታዋቂ ሰዎች ከባድ የህግ ወጥመድ የሆነው ማስታወቂያ አዋጁ አንቀጽ 30 ነው። ይህ ግልጽ የሆነ ድንጋጌ ህገወጥ ማስታወቂያ ሲሰራጭ አሰሪው ኩባንያ ማስታወቂያውን የሰራው አርቲስትና ያስተላለፈው ሚዲያ በህግ ፊት የጋራ ተጠያቂነት እንዳለባቸው ይተነትናል። ይህ ማለት ማጭበርበሩ ሲከሰት አርቲስቶቹ በወንጀሉ በቀጥታ ተሳታፊ ባይሆኑም እንኳ አብረው የወንጀሉ ተባባሪ ናቸው የሚል አንድምታ ያለው አንቀጽ ነው። የህዝብን አመኔታ ያለ አግባብ በመጠቀማቸው እና ኃላፊነታቸውን በቸልተኝነት ባለመወጣታቸው ምክንያት በፍትሐ ብሔር ህግ ተጠያቂ ይሆናሉ ማለት ነው። ሸማቾች የህይወት ጥሪታቸውን ያፈሰሱበት የኩባንያው ህጋዊነት አረጋግጠው ሳይሆን የእነዚህ አርቲስቶች ስምና ዝና አምነው በመሆኑ ተጎጂዎች በደረሰባቸው የገንዘብ ኪሳራ ልክ አርቲስቶች ላይ የገንዘብ ካሳ የመጠየቅና ሙሉ ህጋዊ መብት እንዳላቸው የህግ ባለሙያዎች ያስረዳሉ። እንግዲህ እነዚህ አርቲስቶች የወሰዱትን ብር ወይም ግለሰቦች የተጭበረበሩትን ተጎጂዎች የተጭበረበሩትን ብር ከነወለዱ የመመለስ ግዴታ እንዳለባቸው የህግ ባለሙያዎች ያስረዳሉ። ውድ የግስላ ሚዲያ አድማጭ ተመልካቾቻችን ሰብስክራይብ፣ ላይክ ኤንድ ሼር የባሰም አለ። እንቀጥላለን። ከዚህ ጋር ተያይዞ በኢትዮጵያ ፊልም ኢንዱስትሪ ውስጥ ጎልቶ የሚታወቀውና በተለያዩ ፊልሞች ላይ በመሪ ተዋናይነት የሰራው አርቲስት ሰለሞን ቦጋለ ከፊንቴክ ኢንቨስትመንት የማጭበርበር ወንጀል ጋር በተያያዘ ተጠርጥሮ በፌዴራል ፖሊስ ቁጥጥር ስር ውሏል ማለት ነው። እንኳን ደስ አላችሁ ከማለት ውጭ ሌላ ምንም ማለት አንችልም። ምክንያቱም ሰለሞን ቦጋለ ይሄ መጀመሪያው አይደለም። 2-3 ከዚህ በፊት ሲያጭበረብር እንባውን ያፈሰሰ ያዘነ በማስመሰል የሚያጭበረብራቸው ድርጊቶች ከበስተጀርባው ለጥያቄ የሚያቀርቡት ናቸው። እንግዲህ ፖሊስም የባለፈው ያጭበረበራቸውን ነገሮች ሁሉ አይቶ ተከታትሎ አሁንም
ክስ እንደሚመሰረትበት እምነት አለን። አርቲስት ሰለሞን ቦጋለ ፌዴራል ፖሊስ የወንጀል ምርመራ ቢሮ በቁጥጥር ስር እንደወጣው መረጃ ትናንትና ሐሙስ ምሽት ከሰዓት በኋላ ማለት ነው በጉዳዩ የሚመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት ቀርቧል። አርቲስት ሰለሞን አርቲስቱ ፍርድ ቤት የቀረበው ቀደም ብሎ በተመሳሳይ ወንጀል ተጠርጥረው በቁጥጥር ስር ከዋሉት እንደነ አርቲስት ሰራዊት ፍቅሬ፣ ገረም ደጀኔ፣ ዳንኤል ተገኝና አብርሃም ግዛው ወንድም ካሊድና ቲክቶከሩ መንሱር ጀማል ጋር አብረው ነው። ይህን ማስታወቂያ መቼም እንግዲህ አድማጭ ተመልካቾቻችን የፊንቴክ ኢንቨስትመንት ግሩፕ ወይም ደግሞ የፊንቴክ ኩባንያ ሲያሰራ ሁላችንም በጣም በአግራሞት ያየነው ነው። በሁሉም ሚዲያ ማለት ይቻላል ሲተላለፍ የነበረው በተለይ በዩቲዩበሮች ሲተላለፍ የነበረው እና እነ መንሱር እና እነ አብርሃም ግዛው ሰራዊት ፍቅሬ ሲያስተላልፉት የነበረው በጣም ብዙ ግለሰቦች አሉ ባይዘው ወይ ከነዚህ ሰዎች ጋር አብረው በዚህ ኩባንያ የተሳተፉ ወይም ደግሞ ማስታወቂያው ሲሰራ የነበሩ በጣም ብዙ ግለሰቦች አሉ። በጣም ብዙ አርቲስቶች አሉ፣ ሞዴሎች፣ የማስታወቂያ ባለሙያዎች አሉ። ተመልከቷቸው። እሱን በቪዲዮ እየለቀቅንላችሁ ስለሆነ ውድ አድማጭ ተመልካቾቻችን መርማሪ ፖሊስ ለፍርድ ቤቱ እንዳስረዳው አርቲስት ሰለሞን ቦጋለና ሌሎቹ ተጠርጣሪዎች ከፊንቴክ ኢንቨስትመንት ጋር በተያያዘ የህዝብን ገንዘብ ያለ አግባብ በመውሰድና በህገወጥ የገንዘብ ዝውውር ላይ ቀጥተኛ ተሳትፎ አድርገዋል በሚል ከባድ ወንጀል ተጠርጥረዋል። ፖሊስ በቀጣይ የምርመራ ስራውን ይበልጥ አስፍቶና ጥልቅ መረጃዎችን ሰብስቦ ለማቅረብ ተጨማሪ የምርመራ ቀናት እንዲፈቀድልኝ ሲል ችሎቱን ጠይቋል። የእነዚህ ታዋቂ ሰዎች መታሰር መነሻ የሆነው ባለፈው ሳምንት ጀምሮ በፍትህ ሚኒስቴር ደጃፍ ላይ የተሰሙ የፊንቴክ ኢንቨስትመንት ሰለባዎች ሰልፍና ቤቱታ ነው። ተጎጂዎቹ ህግ ባለበት አገር 950 ሺህ ብር ቅድመ ክፍያ ተቀብሎ የውሃ ሽታ የሆነው ድርጅቱ አምባሳደሮችና ባለቤቶችን ጠይቁልን በሚል ጩኸታቸውን ማሰማታቸውን ተከትሎ ፖሊስ አስቸኳይ ምርመራ መጀመሩ ይታወሳል። ሰለሞን ቦጋለን ጨምሮ መንሱር ጀማል፣ ገረም ደጀኔ፣ ዳንኤል ተገኝና ወንድም ካሊድ አሁን ላይ ለህግ ቁጥጥር ስር ወድቀዋል ማለት ነው። ነገር ግን እነዚህ ግለሰቦች በተጨማሪ በጣም ብዙ አርቲስቶች፣ በጣም ብዙ ሞዴሎች አሉ። እነሱም እየተፈለጉ ነው። ከህዝብ በተጭበረበረና በተወሰደ ገንዘብ የተገዙ መኪኖቹን ከፊንፊኔ በነፃ ተቀብለው እየተገለገሉበትም ይገኛሉ ማለት ነው። እነዚህ አርቲስቶች እንግዲህ ጉድበል አርቲስት ሰለሞን ቦጋለና አርቲስት ዳንኤል ሰሞኑ ሲያሽከረክሯቸው የነበሩ መኪኖች እንግዲህ ከፊንቴክ በእነዚህ ግለሰቦች አማካኝነት የተገዙ መኪኖች ናቸው ማለት ነው። መኪናቸውን እንዲሰጡ ወይም እንዲያስረክቡ እንጠይቃለን። አርቲስት ሰለሞን ቦጋለ በተለይ የፊልም እና የቲያትር ስራዎቹ ላይ በመሳተፍ የብዙዎችን አድናቆት ያተረፈ አንጋፋ አርቲስት ቢሆንም አሁን እየተከሰሰበት ያለው ወንጀል ተሳትፎ በህግ ፊት እጣ ፈንታው የሚወስን ይሆናል። የኢትዮጵያ የማስታወቂያ አዋጅ ቁጥር 759/2004 ማንኛውም ማስታወቂያ ሰሪ የድርጅቱን ህጋዊነት እና የሚያቀርበውን መረጃ ትክክለኝነት የማጣራት ጥብቅ ግዴታ እንደሚጥልበት ህገወጥ ማስታወቂያ ሲሰራጭ አርቲስቱ የጋራ ተጠያቂነት እንዳለበት በግልጽ ያስቀምጣል። ይህ ክስተት በቀጣይ ለሚኖሩ ማናቸውም የማህበራዊ ሚዲያ አስተዋዋቂዎችና ታዋቂ ሰዎች ትልቅ የማስጠንቀቂያ ደወል ነው ሲሉ የህግ ባለሙያዎች ለሚዲያችን ገልጸዋል። ውድ አድማጭ ተመልካቾቻችን ችሎቱ የፖሊስንም የምርመራ ጊዜ ጥያቄና የተጠርጣሪ ጠበቆች የዋስትና መከራከሪያ ካዳመጠ በኋላ ተጠርጣሪዎቹ በዋስ ይፈቱ ወይስ በማረሚያ ቤት ይቆዩ በሚለው ላይ የመጨረሻ ብይን ለመስጠት ዛሬ አርብ ከሰዓት 8 ሰዓት ቀጠሮ ተይዟል። ውድ አድማጭ ተመልካቾቻችን እነዚህ አርቲስቶች አሁንም እስር ቤት ይገኛሉ። እንግዲህ ማለት የሚቻለው ከነዚህ አይነት እስካመሮች ውድ አድማጭ ተመልካቾቻችን እንጠበቅ፣ ራሳችን እንጠብቅ። እነዚህ የታወቁ ሌቦች ናቸው። ከነዚህ ራሳችን ልንጠብቅ ይገባናል። ለጊዜው ግን አርቲስት የሚባል አሁን ላይ የለም። ታዋቂ አርቲስቶች ተለቃቅመው ወደ እስር ቤት ታግዘዋል ማለት ነው። ከነዚህ በስተጀርባ ግን ያሉ ታላላቅ ድርጅቶች በተለይም አባይ ሚዲያው እንደ ሚዲያ ባለቤቱ እንደ ባለቤት ሊጠየቁ ይገባል። አሁን እያስተዋለ ያለው ወይም ደግሞ የተስተዋለ ያለው ወደኋላ እየመጣ ያለው ጉድ እጅግ በጣም ገራሚ ነው። ከሪል ስቴቶች በስተጀርባ የነሱ ግለሰቦች ሚና ምንድነው የሚለው ሊፈተሽ ሊታይ ይገባል ማለት ነው። ውድ አድማጭ ተመልካቾቻችን
ምክንያቱም ማህበረሰቡ በጣም የዋህ ነው፣ በጣም አማኝ ነው። በተለይ ደግሞ እነዚህ ታዋቂ ግለሰቦችን ያምናል። እነዚህ ታዋቂ ግለሰቦችን ማመን ብቻ አይደለም፣ በሰሩት ስራ ትልቅ ከበሬታ አለው። ነገር ግን አጤንዶፍ ዘዴ እነዚህ ሰዎች ስራቸው ሁሉ ወደ ስካመርነት ተቀይሮ ማህበረሰቡን ስካም እያደረጉ ነው። እንግዲህ አንድ ሰው 950 ሺህ ብር እንዴት እንደሚመጣ መቼም ኢትዮጵያ ውስጥ እናውቃለን ሁላችንም። ይህን 950 ሺህ ብር በየግለሰቦች ሰብስበው ግን ድርጅቱ የውሃ ሽታ ሆነ። በጣም የሚያሳዝነው ግን ድርጅቱ ከቻይና ኩባንያ ጋር ምንም አይነት ውል አልወሰደም፣ ምንም አይነት ግንኙነትም የለውም። በጣም የሚገርመው ግን የንግድ ፍቃድም የለውም ተብሏል። ውድ አድማጭ ተመልካቾቻችን እኛ ይህንን ጨረስን። እየተከታተልን ቀጣይ የምናቀርብላችሁን ተከታተሉን። ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ለሌሎች አጋሩልን። ባይ ባይ።